ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የቶኮደር ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ ደግሞ ለሌሎች ጓደኞቻችሁ ሼር፣ ላይክ በማድረግ አጋርነታችሁ አይለኝ። በዛሬው ሌክቸራችን የምናየው የ11ኛ ክፍል ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ቻፕተር 3ን ፕራክቲካል የተወሰነ ሰርቼ ነበር። አሁን ደግሞ ቲዮሪ ምን ይመስላል ስለንሰራ የነበረው ወይም ባለፈው እየሰራን የነበረው ቲዮሪ እንዴት ይመስላል የሚለውን ቲዮሪ እናያለን ማለት ነው። ዳታቤዝ ኤንድ ዳታቤዝ ማኔጅመንት ሲስተም። ዳታቤዝ ማለት የመረጃ ቋቶች ወይም በአንድ ተሰብስበው የተቀመጡ ዳታዎች እና እንደገና ደግሞ እነዛ ዳታዎች እንዴት አድርገን መቆጣጠር ወይ እነዛ ደግሞ ፕሮቴክት እንዴት ማናጅ እናደርጋቸዋለን የሚለውን እናያለን ማለት ነው። ስለዚህ ምንድን ነው ምን ያደርጋሉ ምናምን ስንል database management is a collection of organized data that store and can be easily accessed, managing and update. ይህ ማለት ዳታዎች እነዛ በአንድ ላይ የተዘጋጁ ወይም የተደራጁ ዳታዎች የተቀመጡበት ቦታ ዳታቤዝ ማኔጅመንት ይባላል። ይህ ያን ነገር ደግሞ ለምን ያስፈልጋል? መደራጀቱ አንደኛ ዳታዎችን አክሰስ ለማድረግ ወይም ለመጠቀም ምን ለማድረግ ይረዳናል? በጣም ቀላል ነው። በአንድ የተዘጋጁ ዳታዎች ከተለያዩ ቦታዎች አንጥተን ከመጠቀም በአንድ የተቀመጡበት ቦታዎች ላይ ወይም እዛ ያሉበት ቦታዎች ሄደን እነዛን አክሰስ ማድረግ በጣም ቀላል ይሆናል። ስለዚህ እነዛ ሪሌት ያላቸው ወይም ግንኙነት ያላቸው ዳታዎች በአንድ ተሰብስበው የሚቀመጡበት ቦታ ዳታቤዝ ማኔጅመንት ይባላል። ማናጅ ለማድረግም አፕዴት ለማድረግም ይጠቅማል ወይም በጣም የተሻለ ነው፣ ቀላልም ይሆናል ማለት ነው። በአንድ ያሉ ቦታዎች እንዳላል ማለት ኢትስ ኦል አክቹዋል ዳታ ቴብል ስቶሪንግ ኔምስ አድሬስ ሊሆን ይችላል። እነዛ ባንድ የተቀመጡት ምሳሌ በቴብል ስቶሪንግ በኔሞች ሊሆን ይችላል፣ በቴብል ውስጥ ስሞች ሊሆኑ ይችላሉ፣ አድሬሶች መገኛ ቦታዎች ሊሆን ይችላል፣ ትራንዛክሽን ሪከርዶች፣ እነዚህ ሁሉ ባንድ ላይ ምን ይባላል? ዳታቤዝ ማኔጅመንት ይባላሉ ማለት ነው። ዳታቤዝ ማኔጅመንት ሲስተም የሚባለው ደግሞ ይሄ ነገር ዳታቤዝ ማኔጅመንት ሲስተም የሚባለው ያንን ማናጅ የሆነ ወይም ባንድ ላይ የተሰበሰቡ ዳታዎች ለመጠቀም ቀላል ነው ብለን ነበር። እነዛን ዳታዎች ማናጅ የምናደርግበት ወይም እነዛን የምንቆጣጠርበት መንገድ ምን ይባላል? ዳታቤዝ ማኔጅመንት ሲስተም ያ የምንቆጣጠርበት ነው። ወይም ያን ነገር እንትን የሚያደርገው ፕሮቴክት የሚያደርገው ያን ማናጅ የሚያደርገው ይሄን በዚህ ዲሌት አድርግ፣ አፕዴት አድርግ፣ ፎርማት አድርግ፣ እንደዚህ ሪሙቭ አድርግ፣ አድ አድርግ ብሎ እንትን የሚያደርግልን አስተዳደር የሚሰጥልን ማለት ነው ዳታቤዝ ማኔጅመንት ሲስተም ነው። ኢዘ ሶፍትዌር ዛት ኢዝ ሄልፕ ቱ ክሬት አያችሁታ፣ ክሬት ለማድረግ አዲስ ለመፍጠር ማናጅ ለማድረግ ያን እንደገና ክሬት የተደረገውን ማናጅ ለመቀየር ለአፕዴት ለማድረግ ዲሌት ለማድረግ ሪሙቭ ለማድረግ እነዚህን ሁሉ ኦፖርቹኒቲዎችን ለመጠቀም ማኒፑሌት በዳታቤዝ ውስጥ ያሉትን መረጃዎች ማኒፑሌት ለማዘጋጀት ስንጠቀምበት ዳታቤዝ ማኔጅመንት ሲስተም ይሄ ዳታቤዝ ማኔጅመንት የሚባለው እንትኑ ነው። ይሄ ኢንፎርሜሽኑ ነው። በአንድ የተደራጁ ዳታዎች ናቸው። ፕሌሱ ነው። እነዚህ ዳታዎቹና ፕሌሱ ነው። እነዛን ፕሌሶች ወይም ዳታዎች እንደገና ፕሮቴክት የሚያደርግልን ማለት ነው ዳታቤዝ ማኔጅመንት ሲስተም ነው። ኢት ፕሮቫይድ ቱልስ ዩዘር ለምን እንትን ያደርጋል ስንል ስቶር ላርጅ አማውንት ኦፍ ዳታ ለከስተመሮቹ ምን እንዴት አይነት ጥቅሞች ላይ ይውልላቸው ምን አይነት መሳሪያዎችን ይወስዳል ስንል ስቶር ላርጅ አማውንት ኦፍ ዳታ በጣም ብዙ የሆኑ ዳታዎችን ስቶር ለማድረግ ወይም ሴቭ ለማድረግ ሪተርቫል ዳታ ኪውክሊ ዳታዎች እንደገና በፍጥነት ምን ለማድረግ ለአፕዴት ሪተርቭ ለማድረግ ለማሻሻል ከዛ ዲሌት ከሆነ ዲሌት አፕዴት ከሆነ አፕዴት ለማድረግ ሪተርቭ ኦፍ ዳታ ኪውክሊ ለማድረግ አፕዴት ኤንድ ዲሌት ዳታዎችን ምን ለማድረግ አፕዴት ለማድረግ እና ወይም ልክ ፊውቸር ተጨምሮ እንዲሆን እነዛ ፊውቸሮችን ለመጨመር ተቀንሶ እንዲሆን ለመቀነስ ለማድረግ አፕዴት ከዛ ዲሌት ዳታዎች እንደገና ከዛ ውስጥ ዲሌት ለማድረግ የምንጠቀምበት አንደኛው እሱ ነው ማለት ነው። ኪፕ ዳታ ሰኩሪቲ ኤንድ አኩሬሲ ዳታዎችን ለመጠበቅና ሰኪዩር ለማድረግ በቃ የተሻለ አንደኛ ሀቅነት በኖረና ሰኪዩር ደህንነታቸውን ለመጠበቅ የምናደርግበት ዳታዎችን ደህንነታቸውን ለመጠበቅና ሀቀኝነት ወይም አለበለዚያ እነዛን እንትን ይዘው እውነታቸውን ይዘው እንዲቀመጡ ለማድረግ እንጠቀምበታለን ማለት ዳታቤዝ ማኔጅመንት ሲስተም ይባላል ማለት ነው። ኤግዛምፕል ዳታ ማኔጅመንት ሲስተም የምንሰራባቸው ምሳሌ ማይኤስኪዩኤል አለ፣ ኦራክል፣ ኤስኪዩኤል፣ ሰርቨራን ኤንድ ማይክሮሶፍት አክሰስ። ስለዚህ ለእናንተ ለ11ኛ ክፍል ስንጠቀም የነበረው ማይክሮሶፍት አክሰስ የሚባለውን ፕራክቲካል የተወሰነ አይተናል ማለት ነው። ስለዚህ ምን ይመስላል እንዴት ነው ዳታቤዙ እንዴት ዲሌት እናደርጋለን እንዴት አፕዴት እናደርጋለን ባለፈው ስላየነው አሁን ብዙም እንትንም አያስፈልግም ፕራክቲካሉን ስላየን ማለት ነው። ስለዚህ ልዩነታቸው እንደዚህ ዳታቤዝ ለምን ይጠቅማል ማናጅ ለምን ይጠቅማል ካላችሁኝ ዳታቤዝ የሚጠቅመው አንደኛ በዳታዎችን ለብዙ ጊዜና ሴቭ አድርገን ለመያዝ እና የሰው ልጅ ረሽነን እና ያንን የረሳነውን ዳታ በፈለግንበት ጊዜ ተመልሰን አክሰስ ለማድረግ ስንጠቀምበት ዳታቤዝን ወይም ዳታ ክሬት ማድረግ አስፈለገ ማለት። ስለዚህ ልዩነታቸው ይሄ ዳታቤዝ ማኔጅመንት እና ዳታቤዝ ማኔጅመንት ሲስተም በዚህ ነው ልዩነታቸው ማለት። ይሄ ኢንፎርሜሽኑ እና ዳታው በአንድ የተቀመጡበት ፕሌስ እና ዳታዎቹ ናቸው። እነዛን ነገር እንደገና ደግሞ ማናጅ የሚያደርግልን ዳታቤዝ ማኔጅመንት ሲስተሙ ነው ማለት ነው።
ዋይ ዳታቤዝ ማናጅመንት ኢዝ ኢምፖርታንት። ለምንድን ነው ዳታቤዝ ኢምፖርታንት የተባለ? ጥቅሙ ምንድን ነው ካል አንደኛ ሪዲዩስ ዳታ ዲፕሊኬሽን ዳታዎችን ወይም ሪዲዩስ ዳታ ዲፕሊኬሽን የዳታዎችን ድግግሞች ለመቀነስ ይጠቅመናል። ሁለት ኢምፕሩቭ ዳታ አኩሬሲ የዳታ እንደገና ምንድን ለማድረግ አኩሬሲ ለማድረግ እውነታነት ምንድን ለማረጋገጥ ወይም ለማሻሻል ምን ይደረጋል? ኢምፕሩቭ ዳታ አኩሬሲ እና ሴቭ ታይማችንን ለመቆጠብ ፕሮቴክት ዳታ ሰኩሪቲ ከእንደገና ደግሞ የዳታዎችን ወይም የመረጃዎችን ደህንነት ለመከላከል ወይም ለመጠበቅ የምንጠቀም ስለሆነ ዳታቤዝ ማኔጅመንት በጣም አስፈላጊ ነው። ምክንያቱም እነዚህን ነገሮች ለመጠቀም ስለምንፈልግ ዳታ ዲፕሊኬሽኖችን ለመቀነስ ድግግሞሽ አለ። አሁን ምሳሌ ታይፕ ኦፍ ዳታ ሞዴሊንግ የሚባሉት ላይ እናያለን። በትራዲሽናል ሲሆን በዳታቤዝ ሲሆን እና በፋይል ቤዝ ሲሆን ምን አይነት ድግግሞች ይኖራል የሚለውን በዛው ላይ እናያለን። ስለዚህ ዳታቤዝ ማኔጅመንት ሲስተም ያስፈላጊነቱ ወይም ጠቃሚነቱ እነዚህን ነገሮች ለማድረግ ነው ማለት ነው። ዳታ ማናጅመንት አፕሮች የሚባሉት እነዚህ ምን አይነት አፕሮች አለ? ዳታ ማናጅመንት አፕሮች ኢዝ ዲፈረንት ዋይስ እንዴት አድርገው ነው እነዚህን ዳታ እንዴት ይዘጋጃል ብለናል። እነዚህ ዳታ አፕሮቾቹ ምን አይነት ሂደቱን ይጠቀማል? እንዴት ነው ስናዘጋጃቸው? በምን አይነት ሜተር ነው እንዴት አይነት አድርገን እናዘጋጃቸዋለን? ዳታቤዝ ማናጅመንቶቹን በምን ቤዝድ ነው ስናዘጋጅ የሚለውን ነገር ዳታ ማናጅመንት አፕሮቾች ይናገራል ማለት። ዳታ ማናጅመንት አፕሮችስ አር ዲፈረንት ዋይስ ዛት ኦርጋናይዝ አያችሁታ በተለያዩ መንገዶች ወይም ኦርጋናይዝ ስናዘጋጃቸው በተለያየ ስቶርም ስናረጋቸው እና ሴፍ ስናረጋቸው በተለያየ መንገድ እናረጋቸው። ኤንድ ማናጂንግ ዳታ ኢን ኤኒ ኦርጋናይዜሽን በማንኛውም እነዛ ማናጅ ስናረግ በተለያዩ አካባቢዎች የተለያየ አድርገን እናያለን ማለት። ስለዚህ ዳታ ማናጅመንት አፕሮች ከሚባሉት ውስጥ ሶስቶቹን በእናንተ በ11ኛ ክፍል ላይ ሶስቶቹን እናያለን ማለት። አንደኛ ትራዲሽናል ወይም ማኑዋል አፕሮች ነው። ትራዲሽናል ማኑዋል አፕሮች የሚባለው በጣም ፊት የቀረ ነው፣ ግን አሁንም በሴክተሮች ላይ አሉ፣ በተለያዩ ሴክተሮች ላይ አሉ፣ በተለያዩ ሴክተሮች ላይ አሉ፣ ግን አሁን እየቀረ መጥቷል። ምን ይላል ስንል ዳታ ኢዝ ሪከርድ ማኑዋሊ ኦር ኦን ፔፐር። በምንድን ነው ሪከርዶች ወይም መረጃዎች የሚቀመጡት? በፔፐር ነው። ምሳሌ ፍርድ ቤት ወይም እንደዚህ ጤና ጣቢያዎች ምናምን ስትገቡ መረጃዎች አብዛኛውን ጊዜ በምንድን ናቸው? በወረቀት ናቸው። ልክ መደርደሪያ ተሰርቶላቸው እነዛ መረጃዎች ምን ለማድረግ ይጠቅማሉ? የሰውየው አሁን ምሳሌ በ2017 ወይም በ2016 የነበረ መረጃን ለማግኘት የ2017 መረጃ ቋት ውስጥ እንትን ለማድረግ ሄዶ እዛ ውስጥ ይፈልጋል። ስለዚህ ትራዲሽናል ነው ወይም ማኑዋል ነው፣ በፔፐር ቤዝድ የሆነ ነገር ትራዲሽናል አፕሮች እንለዋለን። ዩዝ ፋይሎስ ሬጂስተር ኤንድ ኖትቡክስ። እነዚህ የሚጠቀሙ ደግሞ በፋይልና ሬጂስተር ለማድረግ ኤንድ እንዲጠቀም ኖትቡኮችን ይጠቀማሉ። ስለዚህ በፔፐርም ስለሆነ እንትኖችን ይጠቀማሉ፣ ኖትቡኮችን ወይም ወረቀት ቤዝዶችን ይጠቀማሉ ማለት ትራዲሽናል። በጣም ከዛ ምንድነው አድቫንቴጁ ምንድነው? ቬሪ ሲምፕል ሎ ኮስት። ይሄ ደግሞ ምንድነው ጥቅሙ ወይም አድቫንቴጁ ምንድነው? ቬሪ ሲምፕል በጣም ቀላል ነው። ምክንያቱም ይሄ ነገር ለማድረግ ምንም እውቀት ነገር ፐርሰናላዊ እውቀት አያስፈልግም። ሎ ኮስት። ስለዚህ ወረቀቶችን ለመግዛትም ሆነ ለማውጣት በጣም ምንድነው ቀላል ነው። ኮስቱም ትንሽ ነው ወይም ክፍያውም ትንሽ ነው ማለት ነው። አድቫንቴጅ ዲስአድቫንቴጁ ታይም ኮንሱም ታይምን በጣም ይፈጃል። አሁን ምሳሌ ልክ ነው የ2016 መረጃ በዛ በፍርድ ቤት የተካሰሰም ሆነ የሆነ ነገር ለማግኘት ያንን ሁሉ ፈልጎ ያንን ወረቀት እያንዳንዱ ነገር ፈልጎ ስለሚያገኝ በጣም ታይማችን የሚያደርገው ዌስት ያደርግማል። ዳታ ካን ቢ ሉዝ ኦፍ ዳሜጅ። ምሳሌ ያ ሌባ ቢገባ ወይም የሆነ ነገር ቢቃጠል የምንበለውና ልክ ያ እንዳሉ መረጃዎች የሰውዮች መረጃዎች ሁሉ ይጠፉበታል። ስለዚህ ይሄም ደግሞ ዲስአድቫንቴጅ ነው፣ ምክንያቱም በወረቀት ስለሆነ ማለት ያ ወረቀት ቢቃጠል ወይም ያ ሴክተር በሆነ አጋጣሚ ወይም በሆነ አደጋ ቢገቡበት ሌባ ቢገባበት እናንተ ቢደረግ መረጃችን ይጠፋብናል ማለት። ዲፊካልት ቱ ሰርች ኤንድ ዘ አፕዴት ኤንድ ዘ ፑር ሰኩሪቲ። ይሄ እንደገና ደግሞ ደህንነቱ በጣም ደካማ ነው ወይም ፑር ማለት በጣም ዝቅተኛ ነገር ነው። ከዛ ዲፊካልት ቱ ሰርች ለማድረግ ያንን ነገር ለመፈለግ በጣም አስቸጋሪ ወይም በጣም እንትን የሆነ ነገር አሰልችኝ የሆነ ነገር ኤንድ አፕዴት ለማድረግ እንደገና ምሳሌ ያን ነገር መረጃው ተስተካክሎ ወይም መረጃው እንትን ሆኖ ከሆነ ያንን ለማስተካከል ፈልገ ስለሆነ በጣም ምንድነው አስቸጋሪ ነው። ስለዚህ ያ ትራዲሽናል ወይም ማኑዋል አፕሮች የሚባለው ደረጃ መረጃዎች ሲዘጋጁ በጣም አታክቲ ነው። ስለዚህ እሱን አፕሮቭ አድርጎ ምን መጣ? ፋይል ቤዝድ አፕሮች መጣ። ፋይል ቤዝድ ማለት እነዛን በወረቀት የነበሩ ፋይሎችን በፒዲኤፍ ወይም በፓወርፖይንት ወይም አልበዛ ልክ በኮምፒውተራችን በፒዲኤፍ መልክ ስንቀይር ፋይል ቤዝድ አፕሮች ይባላል። ዳታ ኢዝ ስቶርድ ኢን ኮምፒውተር ፋይል። አያችሁ ዳታዎችን ስቶር የምናደርገው ወይም ሴቭ የምናደርገው በምንድን ነው? በኮምፒውተር ፋይል በፋይል ቤዝድ ነው የምናደርገው። እነዛን እንትኖች እነዛ በወረቀት የነበሩትን ፎቶ አንስተን ሊሆን ይችላል፣ በቴክስት አድርገን ሊሆን ይችላል። እነዛን ስቶር የምናደርግበት በኮምፒውተር ስቶር ስናደርግ ፋይል ቤዝድ ነው። ስለዚህ እሱም እንደገና ደግሞ የተሻለ ነው። ያ ማለት ከፔፐር ቤዝድ የተሻለ ነው ማለት ነው እንጂ
ሙሉ በሙሉ ሀሪፍ ነው ማለት አይደል። ኢች አፕሊኬሽን ሃዝ ቱ ኦን ሰፓሬት ፋይሎች። እነዚህ እንደገና ደግሞ ፋይሎች ምንድን ናቸው? ሰፓሬት ናቸው፣ የተከፋፈሉ ናቸው። ኦን በምናውቀው ፋይሎች የተከፋፈሉ ምሳሌ 2017 መረጃ ከሆነ 2017፣ 16፣ 15፣ 2001፣ 2002 እያል እንደዚህ ሰፓሬት ከፋፍለን የምናስቀምጥበት በፋይል ቤዝድ ሲሆን ፋይል ቤዝድ አፕሮች ይባላል። አድቫንቴጁ ምንድነው ካል ከዚህ ከትራዲሽናል ወይም ከባለ አሁን ቅድም ካወራ ነው ወይም ከማኑዋል አፕሮቹ የሚሻለው ነገር ምንድነው? አድቫንቴጁ አንደኛ ፋስተር ዛን ማኑዋል ሲስተም ከዛ ከወረቀቱ ምንድነው የተሻለ ነው፣ ያፈጥናል። ምሳሌ በፒዲኤፍ ስለሆነ 2017 2016 ብለ በፒዲኤፍ መልክ ስለሆነ የሚሰራው ሰፓሬት ስላረከው ወይም ስለከፋፈልከው ለመፈለግ የተሻለ ይሆናል። ኢዚ ቱ ዲዛይን ለዲዛይን ለማድረግ ያን ነገር ለመንደፍ ምንድነው ቀላል ነው። ምንድነው ይሄ አድቫንቴጅ ኦፍ ፋይል ቤዝድ ነው። ከማን ነው? ከትራዲሽናል ወይም ከማኑዋል አፕሮች ነው የተሻለ ያለው። ከዛ ነው ዲስአድቫንቴጁ ምንድነው ካል ዳታ ዲፕሊኬሽን ዳታ ድግግሞች ይበዛብናል። ከዛ ዳታ ኢንኮንስታንሲ እንደገና ደግሞ እነዛ ዳታ ኢንኮንስታንሲ ኮንስታንሲያቸውን ወይም ወጥነታቸውን የነበሩትን ዳታዎች ይቀየራሉ ወይም አለበለዛ እንትናችን የነበረው መረጃ ሊበላሽብን ወይ ሉዝ ሊሆንብን ይችላል። ከዛ ዲፊካልት ዳታ ሼሪንግ ዳታዎችን ለሸር ለማድረግና ለመላላክ ለመቀበል ምንድነው አስቸጋሪ ነው። ዊክ ሰኩሪቲው እንደገና ደግሞ ምንድነው ደካማ ነው። ይሄ ማን ነው? ፋይል ቤዝድ አፕሮች የተባለው ነው ማለት ነው። ዳታቤዝ አፕሮች የምንለው ዳታ ኢዝ ስቶርድ አሁን ይሄ በአሁኑ ሰዓት በአሁኑ ጊዜ ያለንበት ዳታቤዝ አፕሮች ነው። ዳታቤዝ ኢዝ ስቶርድ ኢን ሴንትራል ዳታቤዝ። ሴንትራል ማለት ልክ ሲቪክስ ላይ እንደምንማረው ሴንትራል ማለት ፓወር ኢዝ በአንድ ስልጣን የሆነበት ነው አይደል? ሴንትራል ዳታ ሴንትራል ፓወር የሚባል ልክ እንደዛ ዳታዎች ወይም ዳታቤዞች በሴንትራል ነው በአንድ ኮምፒውተር ላይ ወይም በአንድ ሲስተም ላይ ስቶር ሲደረጉ ዳታቤዝ አፕሮች ይባላል። ማናጅ ዩዚንግ ዘ ዳታቤዝ ማናጅመንት ሲስተም እነዛ ነገር ማናጅ የሚያደርጋቸው እነዛ ፕሮቴክት የሚያደርጋቸው አክሰስ የሚያደርጋቸው ማን ነው? ዳታቤዝ ማናጅመንት ሲስተም ነው ማለት ነው። አድቫንቴጁ ምንድነው ካል ይሄ በኮምፒውተር ሆኗል። ሴንትራል ዳታዎች ሴንትራላይዝ ናቸው። አንድ ነገር ያንን ነገር ማናጅ የሚያደርግ ሰው አለ ማለት ነው። ወይም ያን ነገር ማናጅ የሚያደርገው ምን አለ አካል አለ ማለት ነው። ሴንትራል ዳታቤዝ ነው ማለት። ስለ አድቫንቴጁ ምንድነው? ሪዲዩስ ዳታ ዲፕሊኬሽን ደግሞ ቅድም ስንላቸው ነበር እንትና ላይ ዳታ እነዚህ ትራዲሽናል እና ፋይል ቤዝድ ዳታ አፕሮች ከምንላቸው ውስጥ እነዚህ ዳታዎችን እነዛን የነበሩትን ዳታ ሪዲዩስ ዳታ ዲፕሊኬሽን የዳታ ድግግሞችን ይቀንስልናል ማን ዳታቤዙ። ከዛ ኢንሹሪንግ ዳታ ኮንስታንሲ እንደገና ደግሞ እነዚህ የዳታን እንትኖች አለመቀየር ሉዝ አለመሆን መረጃቸው እንደገና ደግሞ እንደነበሩ መሆን ምን ያረጋግጥልናል። ከዛ ስትሮንግ ሰኩሪቲ ከዛ ደግሞ ምንድነው እስታሁኖቹ ዊክ ነበሩ። ይሄን ስትሮንግ ሰኩሪቲ ደህንነታቸው ምንድነው ጠንካራ ነው። ስለዚህ ምክንያቱም የሆነ ፕሮቴክት የሚያደርገው አካል ስላለ ስትሮንግ ሰኩሪቲ ነው። ኢዚ ዳታ ሼሪንግ ኤንድ ባክአፕ እነዚህ እንደገና ዳታዎችን ሻር ለማድረግና ለመላላክና የጠፋ ፋይሎችን ባክአፕ ለማድረግ ለመመለስ ምንድነው ቀላል ነው። ዲስአድቫንቴጁ ምንድነው ከተባለ ሃየር ኮስት ከዛ እንደገና ደግሞ ይሄ ዳታቤዝ አፕሮችን ለመጠቀም በጣም ብዙ ክፍያ ያስፈልገናል። ከዛ ሪኮርድ ስኪልስ ፐርሰናል ከዛ እንደገና ደግሞ ፐርሰናል እነዚህ ነገር ማናጅ የሚያደርግልን የፐርሰናል ወይም እንትኖችን ስኪል ያላቸውን ሰዎችን ይፈልግብናል ወይም ይጠይቀናል ማለት ነው። ዳታቤዝ አፕሮች ማለት ነው። ዳታ ሞዴሊንግ የሚለውን በቀጣይ ሌክቸራችን እናያለን። አንድ ሌክቸር ነው የሚቀረን። ዳታ ሞዴሊንግ የሚባሉት ምን አይነት ዳታ ሞዴሊንግ አሉ፣ አፕሮቾቹ ምን ይመስላል የሚሉትን በቀጣይ ክፍለ ጊዜያችን እናያለን። ስለተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።